ሹፉ ማሻአላ ዝናብ ወላሂ በጣም ደስ የሚል። ኧረ በአላህ ዱባይ እንግዲህ ይህን ይመስላል ዛሬ ዝናቡ ምናምን በጣም አያምርም ውዶቼ? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢትዮጵያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ በጠዋቱ በሱብሂው እንደዚህ አይነት ዝናብ አለ ማለት ነው እኛ ዘንድ ራስ አልኸይማ ዱባይ ማለት ነው። አያምርም? በእናታችሁ ወላሂ ያምራል በጣም ዝናብ በጣም ደስ ይላል እኮ ወላሂ። ሱብሂ ነው ደግሞ አሁን ብታው በሱብሂው ዝናብ እንደዚህ እያረገ ነው ማለት ነው። ሀባይቢ በጣም ደስ አይልም ውዶቼ? ያምራል። እኔ በጣም ነው ደስ ያለኝ ማለት ነው ዛሬ። ካጠብነው በኋላ ደግሞ ይሄን ይመስላል። ቆንጆ ሆኗልማ። አሁን አምሯል አይደል? ስናጥብ ቆየኝ ማለት ነው ውዶችዬ። ይሄው እንዳስመሰል ነው። ይሄን ይመስላል ከታጠበ በኋላ በጣም ያምራል አይደል? አዎ ሲታጠብ በማያምርበት ቦታ ያለ አይመስለኝም ማለት ነው ውዶችዬ። ለስንት ሰዓት ያክል ከሁለት ሰዓት በላይ ይሆናል ያጠብነው ማለት ነው ውዶችዬ። ይሄን ይመስላል ካጠብነው በኋላ። በሌላ ቪዲዮ ውስጥ ከምንገናኝ ቻው ቻው ውዶችዬ። ውስጥ የዚህ ሀገር ዝናብ ማለት ነው ወላሂ በጣም የሚያስጠላው ዝናብ ከጣለ በኋላ አሁን ይሄን እናጥባለን ወላሂ። አናሳዝንም? በጣም ነው የምናሳዝነው። እስቲ ከየት ከየት እንዳመጣው እኮ አይታወቅም። ዝናብ ከጣለ በኋላ የሚያስጠላኝ ነገር ቢኖር ይሄን ማጽዳቱ ነው ማለት ነው ሀባይቢ። እውነት ይሄ ነው በቃ ወገባችንን ሊቆምጠው የተነሳው ማለት ነው። እስቲው ባህር ነው የሚመስለው። እንደገና ደግሞ ቆሻሻው ከላይኛው ፎቅ ይመጣና ታችኛው እንደዚህ ያጠላል። አሁን ይሄን ታልታጠበ ሙሽክላ ነው ማለት ነው ውዶችዬ። ከባድ ነው ወላሂ። አሁን ይሄንን እናጥባለን ማለት ነው። ይሄን የመሰለ ታጸዳሁት በኋላ ደግሞ ፎቶ አነሳላችኋለሁ ምን እንደምናስመስለው። ጨረቃ ነው የምናስመስለው ወላሂ ለአዚም በጣም እስቲው በጣም ነው ከባድ ነው። እዚህ ደግሞ አትክልቶች አሉ። እዚህም ደግሞ አትክልቶች አሉ። እዚህም አትክልቶች አሉ። ይሄ ሂና ነው ምናምን ነው የሚባለው አሉ ሴትዮ የነግራኝ ነው ማለት ነው ሀባይቢ። እና በቃ ይሄን ይመስላል እንግዲህ የምሰራበት አካባቢ ማለት ነው ሀባይቢ። እስቲ ዛሬ እንደዚህ አድርጎን ነው ዝናቡ የሄደው ማለት ነው። ግን ዝናቡ ሲጥል ደስ ብሎ የነበር ለሐቂቃ። ግን ከየት እንዳመጣው ይኸው እስቲ የወፎቹ አሩ ምናምን እስቲው አሁን ይሄንን እንግዲህ ሳጥብ ላረፍድ ነው። ይሄ ስንት ሰዓት እንደሚወስድ ብነግራችሁ ማለት ነው። ከባድ ነው ስደት በአጠቃላይ ማለት ነው። ስደት እኔ እውነት እንኳን ለምወደው ሰው ነው ለምጠላውም አልመኝም ወላሂ። በጣም ነው ያስጠላኝ በጣም ይሄ አሁን ይሄ እንደዚህ አይነትን ያገሬም አልሰራ ወላሂ። ያው መሸም የገንዘብ ሁኔታ ነው እንጂ። እና እንዴት ናችሁልኝ ውድ ጀማዎቼ የኢትዮ ፋሚሊዎች ሰላም ናችሁ? ይሄን ማሳያችሁ እንግዲህ ምን ያክል የስደት ልጆች ጠንካራ እንዲሆን ለማሳወቅ ነው። ይኸው በኋላም በኩል አለ ገና አላለቀም። ባስ ግን ይበቃችኋል። እንደዚህ ደግሞ እንዳላበዛባችሁ ማለት ነው። እንደዚህ ነው አቆሽሾ የሄደው ዝናቡ። መጣሉ ጥሩ ነበረ ግን ባይጥል ይሻላል። እዚህ ሀገርም ሀባይቢ እውነት በጣም ነው ያስጠላን በጣም